እንደ ክርስቶስ ፍርድ የተጓደለበት እንደው ወንጀለኛ እዚች ምድር ላይ በመቼም ታሪክ አይገኝም። በየትኛውም ታሪክ እኔ እውነት ነው የምልህ ፍርድ ተጓደለብኝ ብሎ ቆሞ የራሱን ፍርድ መጓደል ከክርስቶስ ጋር ሊያነጻጽር አይችልም። ምክንያቱ ግን ምንድነው? አንድ ማነሳብልሃለሁ ብዬ ነበረው ይሄ ነው። ቅድም በነገርከኝ መሰረት ለምሳሌ ክርስቶስ መውረድ ነበረበት፣ መምጣት ነበረበት ለማዳን። እሺ ስቃዩስ ለምን አስፈልገ? ያ ሁሉ ስቃይ መሞት ከሆነ የመጨረሻው አልቲሜት ጎል ብዙ መሞቻ አማራጮች ነበሩ። በጣም ያለ መስቀል ያውም ማለት አዎ። ግን እሱ ይሄንን የፈቀደበት ለምን መሰለ? ቅዱስ ዮሐንስ አፈወርቅ ባጭሩ ክርስቶስ ለካሳ መምጣቱን ስለሚናገር ሁሉም የቤተክርስቲያን አባቶች ትምህርት ስለሚስማሙበት ኃጢአት በመጣብን መንገዶች ካሳውንም ለማምጣት ከሴት የተወለደው ኃጢአትም የመጀመሪያውን ወደ ምድር ያስተዋወቀችው ሴት ስለሆነች ነው። በእመቤታችን ማህፀን በማደር ውስጥ የሔዋንን ኃጢአት ጸንሳ መውለዷን ለእመቤታችን ጽድቅ ጸንሳ ለመውለዷ ምሳሌ አድርጎ አወጣው፣ ጨረሰው ካሳው። ከዛ በኋላ ቀጠለ። ሁለተኛው በደላችን ደግሞ የመጣው ከሴት ቀጥሎ እንጨቱ ማለት ፍሬው የተገኘበት ማለት ነው። እሱን ደግሞ በመስቀል ተካው። ፍሬውን ደግሞ እንበላው እንጠጣው ዘንድ ተመኝተ ነው አምላክ ያደረገናል እኮ ነገር ያልነውን ስጋውና ደሙን አረገ። ለዛ ነው ውዳሴ ማርያም ስንጸልይ ሐሙስ ላይ ከዕፀ ሕይወት እንበላ ዘንድ አደልን፣ ይኸውም የክርስቶስ ቅዱስ ስጋው ክቡር ደሙ ነው እንላለን። አሁን እውነት ገዢ መሆን የምትፈልግ ከሆነ ራይቱ አለ፣ መብቱ አለ። ሂድና ቆርጥ። አሁን ማድረግ ይተፈቅዳል። አሁን ማድረግ መብት ነው። ሂድ ግዛ ትባላለህ። ገዢ መሆን ስልጣን አለ። አንድ በራስህ ላይ፣ ሁለት በውጪ ላይ ማለት ነው። ወደ ክርስቶስ ግን ስመልስህ ተመሳሳይ ነው። በመስቀል ላይ ወዶ የተሰቀለበት የመስቀል አይነት ሞት በጣም ፋሲኔቲንግ ስለሆነ አይደለም። ሮማውያን በጊዜያቸው ከባድ ወንጀለኞችን ይቀጡበት የነበረበት መቀጣጫ ነው። ሲቀጥል መስቀል ላይ ሲሰቅሉ ደብቆ አይሰቅሉህ። እንደው ደብቀው ቢሰቅሉህም አንድ ነገር ነው። ወንጀለኛነትን እነሱ ይወቁት። ለምን አገር አደባባይ እንዲያውቁ ያደርጉበት። እሱን ሰው የሚያልፍ የሚያገድምበት ቦታ ላይ፣ ዋናው ቦታ ላይ፣ ሴንተር ቦታ ላይ ሊያውን ከከተማ ስትወጣ እንዲታይ እንዲህ በስተስትል እንደ ብራና ተወጥሮ ታየዋል። እንደዛ አድርገው ይሄንን ሁሉ ግን ያደረገው እንዳልኩ ካሳ ስለሆነ ነው። በቃ እኛ በቆረጥነው እንጨት ፋንታ እሱ ልንቆርጠው የምንችለውን እንጨት ሰጠን መስቀሉ። እኛ በፈሰስነው የጸበለስ ፍሳሽ ወደ ማንኛውም ፍሩት የሚወጣው ወዝ አለው አይደለ? ሊኩዊድ። በሱ ፋንታ ደግሞ የራሱን ደም ሰጠ፣ የራሱን ስጋ እንዲቆረስ አደረገ። በዛ መንገድ ስታየው ህማሙ በጣም የሚጨንቀው ለዛ ነው። የወደደንን ልክ ብቻ አልነበረማ እያሳየን የነበረው ጭምር እኛ ልናደርገው ተገብቶን ያላረግነው ነገር ነው። ሰመራይ ሲደረግ የክርስቶስ ህማማት 13 ናቸው ነው የሚባሉት። እርግጥ ከ13 በላይ ህማም አለበት። ማን ያላሳመመው አለ ክርስቶስ? አንተ መሆን እንዳለባቸው ነገሮችን አሴምብል አድርገህ ሳይሆኑ ሲቀሩ አያምም ውስጥ በጣም እኮ ነው የሚከብደው። እንዲህ ሰው እንዲሆኑ ፈጥሯቸው ሰዎች እንደ አራዊት እየኖሩ ሲያያቸው ይሄ እኮ ህመም እኮ በጣም ነው የሚያመው። በቃ በጣም ነው የሚጨንቀው። ይሄንን መታገሱን አንድ በል ይሁዳን